የፖለቲካ አቋም መቀያየር በትንሹ አሁንም ትግራይ ላይ ታይቷል። የነደብረጽዮን ሃርድ ላይነር ግሩፕ በፌደራል የተመዘዘውን ሹም ከስልጣን በማንሳፈፍ መፈንቅለ መንግስት ከፈጸሙ በኋላ በሴንትራል ኮሚቴው በኩል ሌተናል ጀነራል ታደሰ ወረደን ሾሙልን ያሉት የህወሓት ወግ አጥባቂዎች በፌደራል ተሰሚነት አግኝቶ ይሄው ተሽሞላቸዋል። እንኳን ደስ አላቸው። እንደ ደብረጽዮን ላለው ዴስፖት ግን ብዙ ይባላል። ስልጣን ካልተቆናጠጥኩ እሞታለሁ ለሚለው ነጮቹ ዴስፖት ይሉታል። እንደኔ ሜጋሎሜኒያክ መስሎ ይሰማኛል። ስልጣን ካልያዘ እንዲሁ ደሙ ቀጥ የሚል የሚመስለው ብቸኛው ሰው ነው። ምክንያቱ ታደሰ ወረደን ወደ ጩነት ከማምጣቱ በፊት አብርሃም በላይን ስልጣን ላይ አምጡልን ብሎ ነበር አሉ። የደብሪ ስልት እንዲህ ነበር። አብርሃም ፕሬዝዳንት ሆኖ ሲሾም እኔን ምክትል አርገኝ አሉ ዶክተር አብይ። ዶክተር አብይ ተቀበል አርጎ አንተ ሰው ትንሽ አታፍርም እንዴ በማለት እንደመለሰለት ነው ጆሮአችን የደረሰው። ታዲያ ይሄ ሜጋሎሜኒያክ አያስብልም? ደብረጽዮን ከሌለ ትግራይ ትጠፋለች እንዴ? የትግራይ ጊዜያዊ አስተዳደር የስልጣን ጊዜ አበቃ ተባለ እንጂ እነ ደብሪጽ እንኳን የመንግስት ግልበጣ ስራቸውን ሰርተዋል። ዶክተር አብይም ቢሆን ሃርድ ላይነሩ ምንም ቢያደርግም ስልጣኑ ያበቃለትን የሽግግር መንግስት ነው የገለበጠው ለማለት ይመስለኛል ድራማውን ውስጥ ለውስጥ የተጫወቱት። የሆነ ሆኖ ህወሓት ውስጥ ለወራት የዘለቀውን የውስጥ አለመግባባት ተከትሎ የትግራይ ጊዜያዊ አስተዳደር ምክትል ፕሬዝዳንትና የካቢኔ ሴክሬታሪያት ኃላፊ ሆነው ያገለገሉት ሌተናል ጀነራል ታደሰ ወረደ እደግመዋለሁ ሌተናል ጀነራል ታደሰ ወረደ በዛሬው መደበኛ የአመራር ሽግግር መርሃ ግብር የትግራይ ክልል ጊዜያዊ ፕሬዝዳንትነት ስልጣኑን ተቆናጠዋል። ለዘብተኛ አቋም ያለው የህወሓቱ ቡድን ግን ጌታቸው ረዳ ተመልሶ የፕሬዝዳንት ስልጣኑን እንዲይዝ ነበር ፍላጎቱ የነበረው። እንደ ምክንያት የሚያስቀምጠው ሌተናል ጀነራል ታደሰ ወረደ ሙሉ ዕድሜውን በወታደራዊ ህይወት ውስጥ ነው ያሳለፈው። ስለሆነም ሲቪል አስተዳደሩ ላይ ጌታቸው ረዳ የተሻለ ልምድና አቅም አለው በማለት ነው። የዛሬው የስልጣን ርክክብ የነጌታቸውን ቡድን ካላረካ በከፊል የነደብረጽዮንን አቋም ያሟላ ነው ማለት ይቻላል። እንዲህ አይነቱ ውሳኔ ትግራይን ለማረጋጋት ወይስ ኤርትራ ከነደብረጽዮን ጋር ጀምራለች የሚባለውን ቁርኝት ለማቆላሸት? ድራማው ይቀጥላል። እኛም እየተከታተልን እናቀርብላችኋለን። ጤና ይስጥልን። ይህ አፍሮ ዊትነስ ነው።